ትምህርት ለሺ እውቀትን ሰጠው፣ ጦርነት ደግሞ ድልን ሰጠው። እንደ አውሮፓውያን አቆጣጠር በ1930ዎቹ መጀመሪያ ላይ ጃፓን ግዛቷን እያስፋፋች ነበር። የቻይና ግዛት የነበረችው ማንቹሪያ ተቆጣጠረች። ለኢሺ ጦርነት ትርምስ ብቻ አልነበረም፣ የላብራቶሪ መሞከሪያ ምድል ጭምር እንጂ። ኢሺ ዘመናዊ ጦርነትን በጥይት ብቻ ድል እንደማያደርጉ ከሚያምኑ ወገኖች መካከል ነበር፣ በባዮሎጂካል መቻሪያም ጭምር እንደሆነ ስለሚያምን። ጤና ይስጥልኝ፣ እንደምን ዋላችሁ? ዛሬ እስኪ ስለ ዩኒት 731 እና ስለ ሽሮ ኢሺ እናወራለን። አብራችሁን እንድትቆዩ በአክብሮት እንጠይቃለን። ለኢሺ ባክቴሪያዎች ወታደሮች በማይደርሱበት ቦታ ሊጓዝ እንደሚችሉ ባለሙሉ እምነት ነበር። እናም ወታደሮቹ ሊደርሱበት የማይችሉበት ቦታ የሚደርስ መሳሪያ እንደሆነ አድርጎ ይቆጥረዋል። ኢሺ የጃፓንን የጦር ኃይል የወደፊቱን ጦርነቶች ባዮሎጂካል መሳሪያዎች እንደሚቆጣጠሩ አሳመናቸው። ባዮሎጂካል መሳሪያዎች ድንበር የሌላቸው ኃይል እንደሆኑ ለማሳየት ቃል ገባ። የጃፓን መንግስትም በስተጀርባ በድብቅ ስብሰባዎችን ካከናወኑ በኋላ ለኢሺ ፈቃድ ሰጡት፣ የገንዘብ ድጋፍም አደረጉለት። እናም በቅርቡ በጃፓን ቁጥጥር ስር በገባችው ማንቹሪያ ይህን ሙከራ እንዲያካሄድ ተመረጠች። ከቶኪዮ በጣም በርቀት ስለምትገኝ የጃፓን ህዝብ ላይም ጉዳት እንደማይደርስ ስለታመነበት ነበር የተመረጠችው። ሆኖም ለተቋሙ ምንም ጉዳት የሌለው ስም ተመርጦ ተሰጠው። እሱም ዩኒት 731 ነበር። ቦታው በይፋ ተከፈተ። የጃፓኖች የውሃ ማጣሪያና የበሽታ መከላከያ ማዕከል እንደሆነም ተነገረ። በእርግጥ ግን እንደ እውነቱ ከሆነ ሌላ ነገር ነበር ከአጥሩ በስተጀርባ የሚከናወነው። ከረጃጅሞቹ ግድግዳዎችና ከተጠበቁ በሮች በስተጀርባ በሰዎች ላይ እጅግ አሰቃቂ፣ ለማሰብ የሚከብድና ዘግናኝ ግፍ እየተካሄደ ቆይቷል። በወንዶች ላይ፣ በሴቶች ላይ እና በልጆች ላይ ነበር ይህ ሁሉ ግፍ እየተከናወነ የቆየው። እንደ ሰዎች አይቆጠሩም ነበር። በአንጻሩ ልክ እንደ ዕቃ በቁጥር ነበር የሚጠሩት። በዚህ ቦታ ላይ ለሰው ልጅ ማሰብ ከሚከብደው በላይ ምን ያህል ህመምን መቋቋም እንደሚችሉ ይሞከርባቸው ነበር። እዚህ ሞታቸውን ቢሆን እንዴት እንደሞቱ በዶሴ ተመዝግቦ ይቀመጣል። በዩኒት 731 ውስጥ የተከሰተው ነገር ለዓመታት ተደብቆ ቆይቷል። ሆኖም ዓለም ግድ ስላልሰጠው አልነበረም። ባይሆን እውነታውን ለመጋፈጥ በጣም አስፈሪ ስለነበር ነው እንጂ። በዩኒት 731 እስረኞች በሌሊት በመኪና ተጭነው ይመጣሉ። ከሚመጡት ሰዎች መካከልም የቻይና ሲቪሊያንሶች፣ የሶቪየት እስረኞች፣ ከእርሻ የተወሰዱ ወንዶች፣ ሴቶች ከቤቶቻቸው የተወሰዱና ልጆችን ያለ ማብራሪያ ሰብስቦ ያጎሯቸውም ነበር። ከደረሱም በኋላ ስማቸው ለአንዴና ለመጨረሻ ጊዜ ይሰረዛል፣ ማንነታቸው ይነጠቃል፣ ተስፋ የሚባልም ነገር አይታሰብም። ለሳይንቲስቶቹ እነሱ ሰው አልነበሩም፣ ባይሆን ለሙከራ የቀረቡ እንስሳት እንጂ። በሽታዎች በቀጥታ ወደ ደም ስሮቻቸው ውስጥ እንዲሰራጩ ይደረጋሉ። ኮሌራ፣ አንትራክስ እና የመሳሰሉ በሽታዎች እንዲያዙ ያደርጓቸውም ነበር። ከዛም የሰው ልጅ በሌላ የሰው ልጅ ላይ ያደርጋል ተብሎ የማይጠበቀውን ሙከራ ከወጓቸው በኋላ በሽታዎቹ እንዴት እንደሚያደርጓቸው በቅርብ ርቀት መከታተላቸውን ይቀጥላሉ። የሞቱትንም አስክሬኖች ላይ ሙከራ ያደርጉም ነበር። በጣም አስገራሚና የሚያሳዝነው ነገር የቀዶ ጥገና ሙከራዎችን እንኳን ሲያደርጉ ያለ መደንዘዣ መሆኑ ነበር። ምክንያታቸው ደግሞ የሰው ልጅ ምን ያህል ህመም መቋቋም እንደሚችል በዛው ለመሞከር ነበር። ሌሎቹን እስረኞች ደግሞ እግሮቻቸውን ከባድ ቅዝቃዜ ውስጥ በመክተት ወደ በረዶነት ከተቀየረ በኋላ መልሰው የፈላ ውሃ ውስጥ ይከቱት እንደነበር ታሪክ ይነግረናል። ይህንንም ሙከራ ደጋግመው ይሞክሩባቸው ነበር። ሌሎቹ ላይ ደግሞ እጅግ ከፍተኛ ሙቀት ያለውና ኃይለኛ ግፊት ያለው አየር ውስጥ በመክተት ሳንባቸው እስኪፈርስ ድረስ ሙከራ ያደርጉባቸው ነበር። ከሁሉ የከፋውና በጣም የሚያሳዝነው ነገር ነፍሰ ጡር ሴቶች ላይ ጭምርና ያልተወለዱ ልጆቻቸው የሙከራ ሰለባ መሆናቸው ነበር። ሙከራ የተደረገባቸው ሰዎችም
በሚሞቱበት ወቅት የአካል ክፍላቸው ምን ያህል እንደተጎዳና ምን የአካል ክፍላቸው ላይ በጣም ጉዳት እንደደረሰባቸው ያጠኑ ነበር። በዚህ ክፍል እያንዳንዱ ጩኸትና መከራ ሰሚ አልነበረውም። ከግድግዳዎቹ ውጪ ዓለም ምን እየተካሄደ እንደነበረ አያውቁም። በውስጥ ግን የሰው ልጅ ላይ ይፈጸማል ተብሎ የማይታሰበው ሁሉ እየተደረገ ኖሯል። ሆኖም በጦርነት ላይ የነበረችው ጃፓን እየተሸነፈች መጣች። በዚህም የሰጋው ሽሮኢሺ ሁሉንም ነገር እንዲያጠፉ ትዕዛዝ ሰጠ። ዩኒት 731 ህንፃ ወደመ። ሰነዶች ሁሉ ተቃጠሉ። አንድም እስረኛ ሳይቀር ሁሉም በሚባል ደረጃ ተገደሉ። ዩኒት 731 ወደ ጭስና ጸጥታማ ቦታ ተቀየረ። ከጦርነቱም በኋላ ሽሮኢሺ በአሜሪካውያኖች እጅ ወደቀ እና ምርመራ ተደረገበት። ሆኖም ምንም አይነት ወንጀል እንዳልፈጸመ ሰው ከአሜሪካውያኖች ጋር ተስማማ። ኢሺ መረጃውን ሁሉ ለአሜሪካውያኖች ለመስጠት ሲስማማ፣ በተቃራኒው አሜሪካውያኖች እሱ እንዲጠብቁ ስምምነት ላይ ደረሱ። ይህም ሙከራ ከ10 ዓመት በላይ የፈጀ ሲሆን በሰው ልጆች ላይ የተደረገ ሙከራ ስለሆነ አሜሪካውያኖች ይህ ዕድል እንዲያመልጣቸው አልፈቀዱም። ያለምንም ፍትህ እነዛ ሁሉ ሰዎች ላይ እንደ እንስሳ ሙከራ ሲያደርግ የነበረው ሰውዬ በነፃ ኑሮ እንደ አውሮፓውያን አቆጣጠር በ1959 እንደሞተ ታሪኩ ያሳየናል። ሌሎቹ የጦር ወንጀለኞች በሙሉ ግን ተገደሉ። ይህም ምድር ፍትዋን ያዛባችበት የታሪክ ጠባሳ ሆኖ ቀረ። የዩኒት 731 ሰለባዎች በትክክል አልተቆጠሩም። በሺዎች የሚቆጠሩ ሰዎች እንደሞቱ ግን ይገመታል። ብዙዎቹ ስማቸው አልተገለጸም። ታሪክ ግን ለዘላለም ዝም ብሎ አይቆይም። ዩኒት 731 እንደ ማስጠንቀቂያ እንዲሆንና የሰው ልጅ ከዚህ በኋላ እንደዚህ አይነት ኃጢአት እንዳይፈጸምበት መማሪያ ሆኖ እንዲቀር ታሪክ ታስታውሰናለች። ሽሮኢሺና ዩኒት 731 ሳይንስ ስነ ምግባርን ሲያጣ ምን እንደሚፈጠር ያሳየ ትልቅ ማስረጃ ሆኖ ቀረ። ለዛሬው እዚህ ላይ እናብቃ። ስላዳመጣችሁን እንደ ሁልጊዜው ከልብ እያመሰገንን፣ መረጃው ጠቃሚ መስሎ ከታዩት ላይክ፣ ሰብስክራይብ እና ሼር እንድታደርጉልን በአክብሮት እንጠይቃለን። በሌላ ፕሮግራም እስክንገናኝ ቸርን ሰንብት።